አሁን መንግስት ኃይለኛ እርምጃ ወስዳለሁ ብሏል። ቀደም እንዳልኳችሁ ይሄን አይነት ተግባር የሚሰሩትን ሰዎች ሳያቀርቱ አይደለም። ከዚህ ቀደም በታማኝነት ወደ ሀገር ገንዘብ የሚልኩላችሁ ሰዎች አሁን ላይ ያ ታማኝነታቸው ሊጠፋባችሁ ይችላል። ለዚህ ነው በባንክ ላኩ ወይም በሌላ ላኩ ልላችሁ አይደለም ያልኳችሁ። አሁን ከምንጊዜውም በላይ ገንዘባችሁን በእጃችሁ ያዙ። እዚህ ላይ ነው ማስመር ያለባችሁ። ምክንያቱም ከዚህ በፊት እኮ ይሄ ሰው አልበላኝም እስከዛሬም 4ም 5ም ዓመት በሱ ነበር ምልከው፣ በጣም ታማኝ ነው፣ የላኩለትን ሁሉ ያደርሳል ምናምን ልትሉ ትችላላችሁ። እነዚህ ታማኝ የተባሉ ሰዎች በአሁን ሰዓት እናንተን የሚበሉበት ዋነኛው ምክንያት ምንድነው? ነገሮች ስለሚያስገድዳቸው ነው። ዛሬ ሁላችሁም ልትሰሙኝና ይህንን ቪዲዮ ለብዙ ሰው ሼር እንድታደርጉት የምፈልገው አንድ ጥብቅ መረጃ ልነግራችሁ ነው። ውጭ ሀገራት ላይ የምትኖሩና በተለይ ደግሞ አረብ ሀገራት ላይ የምትኖሩ ሰዎች ይሄንን ቪዲዮ እስከ መጨረሻ ማየት አለባችሁ። በዛሬው ዕለት እንግዲህ አዲሱ የብሔራዊ ባንክ ገዢ የሆኑት ዶክተር ኢዮብ አረጋ የመጨረሻ ማስጠንቀቂያ ያሉትን ከውጭ ሐዋላ አገልግሎት ጋር በተያያዘና ይሄ ማንኛውም ህገወጥ የገንዘብ ዝውውሮች ጋር በተያያዘ በጣም ጥብቅ የሆነ ማስጠንቀቂያ ሰጥተዋል። ምናልባት ይሄንን ነገር ስትሰሙ ከዚህ በፊትም እኮ የምንሰማው ነገር ነው፣ ይሄ ነገር ያለ ነው፣ መቼም የሚቆም ነገር አይደለም ልትሉኝ ትችላላችሁ። ለዚህ ነው ይህንን ቪዲዮ እስከ መጨረሻ ስሙኝ ትጠቀሙበታላችሁ ያልኳችሁ። ለማንኛውም የብሔራዊ ባንክ ዋና ገዢ የሆኑት ያስተላለፉትን መልእክት በጥቂቱ እንስማና እኔ በተለይ ውጭ ሀገራት ላይ ያላችሁ ሰዎች ይሄ ነገር በምን አይነት መንገድ እንደሚጎዳችሁ በደንብ አብራርቼ እነግራችኋለሁ። ይህን ቪዲዮ ግን በተወሰነ መንገድ እንስማው። ደጋግመን ብናነሳም ከህገወጥ ስራ ደግሞ ያልተቆጠቡ እንዳሉ አይተናል። ለነዚህ የመጨረሻ ማሳሰቢያ መስጠት ነው የምፈልገው። ብሔራዊ ባንክ ሰፊ ዝግጅት አድርጓል። ከጸጥታ ተቋማት ጋር በመነጋገር የብሔራዊ ባንክ ህግ፣ የታክስ ባለስልጣኑን ህግ አጣቅሰን በተለይ የቴሮሪዝም ፋይናንሲንግ ወይም መኒ ላውንደሪንግ የምንለው ላይ የተሰማሩ የተወሰኑ የገንዘብ አስተላላፊ ተቋማት እንዳሉ ደርሰንበታል። እዚህ ላይ በጣም የተናበበ የተቀናጀ ሰፊ እርምጃ ለመውሰድ ያሰብነው ይሄንን አስቀድመን በግልጽ ነግረናቸዋል። እዚህ ላይ የተሰማሩ ሐዋላ አስተላላፊዎች ይህ የመጨረሻ ማሳሰቢያ መሆኑን አውቀው ጥንቃቄ እንዲያደርጉ አበክሬ ማሳሰብ ፈልጋለሁ። የብሔራዊ ባንክ የኢትዮጵያ መንግስት ማንኛውንም እርምጃ ከመውሰድ የሚቆጠብ አይሆንም። አካውንት በመዝጋት ብቻ የሚመለስ ነገር እንዳልሆነም በግልጽ ማንሳት ፈልጋለሁ። ተቀባዮቹንም ያካተተ ላኪዎቹንም ያካተተ ሰፊ የማጥራት ስራ ሰርተናል። ወደ ተቀናጀ እርምጃ እየገባን ነው። ስለዚህ ገንዘብ በእነዚህ ህገወጥ ተቋማት በኩል የሚልኩ ዜጎቻችንም ከዚህ እንዲቆጠቡ ማሳሰብ ፈልጋለሁ። ከነዚህ ጋር የሚሰሩ በተለያየ የንግድ ስራ ላይ ተሰማሩ አስመጪና ላኪዎችም ከዚህ ስራ እንዲቆጠቡ ማሳሰብ ፈልጋለሁ። የምንወስደው እርምጃ የማያዳግም የኢትዮጵያን ህግ የጠበቀ የዓለም አቀፍ ህግን የጠበቀ የተናበበ እርምጃ ስለሚሆን አስፈላጊው ጥንቃቄ እንዲደረግ ማሳሰብ ፈልጋለሁ። እንግዲህ ያስተላለፉትን መልእክት ሰምታችሁታል። ይህ መልእክት የተላለፈው በዛሬው ዕለት ነው። አሁን እኔ ወደ እናንተ የመጣሁበት አንዱ ምክንያት ገንዘባችሁን በባንክ በኩል ላኩ ወይም ደግሞ በጥቁር ገበያ መንዝሩ፣ ይሄ ይሻላችኋል ያ ይሻላችኋል ልላችሁ አይደለም። እናንተ በፈለጋችሁት መንገድ መላክ ትችላላችሁ። ስለሱ ጉዳይ አያገባኝም። ምክንያቱም እኔ በባንክ ላኩ ወይ ደግሞ በሆነ መንገድ ብል እኔን የመንግስት ምናምን አሽቃባጭ ምናምን ልትሉኝ ትችላላችሁ። ምክንያቱም አንዳንድ ሰዎች ጠምዝዘው ወደ ተለያየ አቅጣጫ የሚከቱ ሰዎች ስላሉ የኔን ሐሳብ ስትሰሙ በባንክ ላኩ ወይም በጥቁር ገበያ ላኩ ልላችሁ እንዳልሆነ አድርጋችሁ አስቡትና ትክክለኛውን ነገር ግን ሎጂካል የሆነውን ነገር ልንገራችሁ። የብሔራዊ ባንክ ገዢ የሆኑት ዶክተር ኢዮብ የተናገሩትን ሰምታችኋል። ከዚህ በፊት እንደምናደርገው በህገወጥ መንገድ ገንዘብ የሚመነዝሩትን ምናምን የባንክ አካውንታቸውን ብቻ አይደለም የምናግደው፣ ከዛም በላይ የሆነ እርምጃ ነው የምንወስደው ሲሉ ሰምታችኋል አይደል? ይህ ንግግራቸው ምንን ያስመለክታል መሰላችሁ? ከዚህ ቀደም በአንድ መድረክ ላይ ዶክተር አብይም ሲናገረው ነበርና
መንግስት እንደዚህ በጥቁር ገበያ የሚሰሩ ሰዎችን ሳያቀርቱ አይደለም የማይዛቸው። በዚህ አጋጣሚ ማወቅ ያለባችሁ ዋና ነገር ከዚህ ጀርባ ጋር በጣም ብዙ ሰዎች የተሳሰሩ ሰዎች አሉ ማለት የመንግስትም አካላቶች ጭምር እንደዚህ አይነት ጉዳይ ውስጥ ስላሉበት ማለት ነው። ስለዚህ ጉዳዩ ሳይታወቅ ቀርቶ ሳይሆን ህገወጥ ድርጊቶችን በአንድ ጀንበር ማጥፋት ስለማይቻል ከዚህ ቀደምም በህገወጥ ገንዘብ የሚልኩ ሰዎች የሚያዝባቸው አሉ፣ የሚታሰሩ አሉ ምናምን። እሱ ሁሉ እያለ ግን አሁንም ድረስ ሰዎች በብዛት የሚልኩት በህገወጥ መንገድ ነው። ምክንያቱም ለምሳሌ ዶላር አንድ ባንክ ላይ ከ140 እስከ 150 ብር ሲመነዘር በጥቁር ገበያው ደግሞ የሚሆነው 180 እስከ 200 ብር ነው የሚመነዘረው ማለት ነው። ስለዚህ አንድ ሰው ከአንድ ዶላር ላይ ራሱ ኦልሞስት ከ30 እና ከ40% በላይ ያገኛል ከአንድ ዶላር ላይ በጥቁር ገበያ ቢመነዝር። ስለዚህ ለምን ብዬ በባንክ ልካለው ብሎ በጥቁር ገበያ ነው የሚመነዝረው። በተለይ ደግሞ አረብ ሀገራት ላይ ያሉ እህቶቻችን አብዛኛው የሚልኩት በቃ በጥቁር ገበያው ነው አይደለ? ይሄ የታወቀ ነው። አብዛኞቻችሁ ሐዋላ ነው የምትልኩት አይደል? ስለዚህ ይሄንን ነው በደንብ እንድትጠነቀቁ አሁን ላይ የምነግራችሁ። በመጀመሪያ ደረጃ ጥቁር ገበያ ላይ ያሉ ሰዎች ባንክ ላይ 150 እየተሸጠ እነሱ በ200 ብር 1 ዶላር ሲመነዝሩ ምን አዋጥቷቸው ነው እንደዛ የሚመነዝሩት ብላችሁ ራሳችሁን ጠይቃችሁ ታውቃላችሁ? አታውቁም። ምክንያቱም እዚህ ጋር 150 ያለ 200 ከስራው ነው እንዴ ለእናንተ የሚሸጡላችሁ? ምን ጥቅም አግኝተው ይመስላችኋል እንደዛ ያንን ገንዘብ በትርፍ ለእናንተ የሚሸጡላችሁ? ልናገር የፈለኩት ዋናው ቁም ነገር እዚህ ጋር ነው ያለው። በደንብ ልብ ብላችሁ አድምጡኝ። አብዛኛው ጊዜ እነዚህ የጥቁር ገበያ ላይ ያሉ ህገወጥ ሐዋላ የሚሰሩ ሰዎች ትልቁ ትርፋቸው እነማን እንደሆኑ ታውቃላችሁ? እናንተ እዚህ አረብ ሀገር ያላችሁ ወይም ውጭ ሀገር ሆናችሁ በእነሱ በኩል የምትልኩት ዶላር አይደለም ለነዚህ ትልቁ ጥቅማቸው። እሱን ለእናንተ ከስራው ሁሉ ነው የሚመነዝሩላችሁ። ምክንያቱም እንዳልኩት ባንክ ላይ 150 ነው፣ እነሱ ለእናንተ በ200 ብር ቢመነዝሩላችሁ 50 ብር ጭማሪ ሰጥተው ለእናንተ የመነዘሩበት ዋናው ምክንያት ከእናንተ ዶላርም ይሁን ዩሮም ይሁን ሪያልም ይሁን አጠቃላይ ኢንተርናሽናል የሆኑ ገንዘቦችን በዋነኝነት ይህንን የውጭ ገንዘብ የሚፈልጉበት አንዱ ምክንያት ምን መሰላችሁ? ህገወጥ ሌብነት ውስጥ ለተሰማሩ ሰዎች አትርፈው ስለሚሸጡት ነው። ከእናንተ ላይ ከባንክ በተሻለ መንገድ የሚሸጡላችሁ። ያ እንዴት እንደሆነ አሁን በደንብ ላስረዳችሁ። ብዙ ጊዜ በዜናም ሆነ እንደዚህ አልፎ አልፎ መኒ ላውንደሪ ምናምን ሲባል ሰምታችሁ ሊሆን ይችላል። አንዳንዶች መኒ ላውንደሪ ምንድን ነው ብላችሁ እስካልጠየቃችሁ ድረስ ሲባል እንጂ የምትሰሙት የትርጓሜው ዋነኛ ሀሳብ አብዛኞቻችሁ አይገባችሁም። መኒ ላውንደሪ ማለት ምን መሰላችሁ? ለምሳሌ እዚህ ሀገር ያለ አንድ ባለስልጣን ሊሆን ይችላል፣ ባለሀብት ሊሆን ይችላል። በህገ ወጥ ያፈራውን ገንዘብ ወደ ህጋዊ የሚያስመስልበት ሂደት ነው። መኒ ላውንደሪ ማለት በቀጥታ ትርጉም ሲተረጎም የገንዘብ እጥበት እንደማለት ነው። የገንዘብ እጥበት ማለት ማጥራት። ለምሳሌ ልብስ ለብሳችኋል ልበላችሁ፣ ንጹህ ልብስ፣ ከዛ ጭቃ ላይ ወደቃችሁ ልበል። ወይም ደግሞ የሆነ ልብስ ልታረጉት እያዘጋጃችሁ ባለበት ሰዓት ወጥ ፈሶበት ሊሆን ይችላል። የማይሆን ነገር ቢነካው ያን ልብስ እስከ ቆሻሻው አታረጉትም አይደለ? ስለዚህ ያንን ልብስ ደግማችሁ ለማድረግ ምን ማድረግ አለባችሁ? ማጠብ አለባችሁ አይደል? ስለዚህ ያንን ልብስ ላውንደሪ ማሽን ውስጥ ወይም በእጃችሁም ይሆናል ታጥቡትና ታጠሩታላችሁ። ቆሻሻውን ከላዩ ላይ ታነሱለታላችሁ። የዛን ጊዜ እንደ አዲስ መልበስ ትጀምራላችሁ እንጂ ከነ ቆሻሻው አትለብሱትም አይደል? ስለዚህ መኒ ላውንደሪ ማለት አሁን የሰጠኋችሁ አይነት ሀሳብ ነው። በቆሻሻ መንገድ በህገ ወጥ መንገድ የመጣን ገንዘብ አጥባችሁ ህጋዊ የማስመሰል ተግባር ማለት ነው። ስለዚህ ባለሀብቶቹ ምንድነው የሚያደርጉት? የዘረፉትን ገንዘብ ሌላ ሀገር ላይ ኢንቨስት ለማድረግ የኢትዮጵያ ገንዘብ ከኢትዮጵያ ውጪ የትም ሀገር ላይ ሊያገለግል አይችልም። ምክንያቱም ኢንተርናሽናል ገንዘብ ስላልሆነ ሀገር ውስጥ ብቻ ነው የሚያገለግለው። ነገር ግን ዩሮ፣ ዶላር እንዲሁም ፓውንድ እንዲሁም ደግሞ የተለያዩ የአረብ ሀገር ገንዘቦች ግን የተለያዩ ዓለማት ላይ በደንብ ይሰራሉ። ስለዚህ እነዚህ ሰዎች 100 ሚሊዮን ብር ቢዘርፍ ያንን 100 ሚሊዮን ብር ወደ ውጪ ገንዘብ ካልቀየረው ምንም ፋይዳ የለውም። የቆሸሸ ልብስ ብላችሁ አስቡት። ምክንያቱም ሀገር ላይ በዛ ገንዘብ የፈለገ ነገር ለማድረግ ቢሞክር ይህንን ኬታ መጣኸው ሊባል ይችላል። አንድ ባለስልጣን ደሞዙ ይታወቃል። የሆነ ህንፃ ልገንባ ቢል ኬታ አምጥተህ ይሄንን ህንፃ ገነባህ ምናምን ሊባለው።
እንደገና ደግሞ ሀገር ላይ ሊሚት አለ። ለምሳሌ 100 ምናምን ሚሊዮን ብር ብዘርፉ ቤታችሁ ማስቀመጥ አትችሉም። ያንን ገንዘብ ባንክ ግዴታ ማስገባት አለባችሁ። ባንክ ደግሞ የሆነ 100 ሚሊዮን ብር ዝም ብላችሁ ይዛችሁ ብትመጡ ህገወጥ መሆኑን በቀላሉ ያውቀዋል። ምክንያቱም ከዛ በፊት የእናንተ ባክግራውንድ ያንን ያህል ገንዘብ ኢንቨስት የምታደርጉ ሰዎች እንዳልሆናችሁ ስለሚታወቅ በቀላሉ ትያዛላችሁ። እንደገና ደግሞ ከሆነ ሊሚት በላይ የቤታችሁ ውስጥ ያንን ገንዘብ ማስቀመጥ አትችሉም። ስለዚህ ያም በተዘዋዋሪ ይወረስባችኋል። ይህንን የዘረፋችሁትን ገንዘብ ደግሞ ከሀገር ውጭ ይዤው ከውልዬ ልስራበት እንዳትሉ፣ ከኢትዮጵያ ውጭ ይሄ ገንዘብ የትም ዓለም ላይ አያገለግልም። ስለዚህ መኒ ላውንደሪ ማለት ምንድነው የሚያደርጉት? የተለያዩ ዓለማት ላይ ያላችሁ ሰዎች እንግዲህ በጥቁር ገበያ የምትልኩባቸው ሰዎች አሉ አይደለ? ከባንክ ጨምረው ለእናንተ የሚሸጡላችሁ ሰዎች አሉ አይደል? እነዚህ ህገወጥ ሌቦች ከነዚህ ነው ይህንን ዶላር የሚገዙት። እነዚህ ሰዎች ባንክ 150 የነበረውን ለእናንተ በ200 ብር ዘረዘሩላችሁ። ስለዚህ እጃቸው ላይ የተለያዩ ኢንተርናሽናል የሆኑ ገንዘቦች እንዲያገኙ እናንተ ረዳችኋቸው ማለት ነው። በተለያዩ ዓለማት ለቤተሰቦቻችሁ፣ ለእህት ወንድማችሁ፣ እንዲሁም ለራሳችሁም እንዲቀመጥላችሁ ውጭ ሀገር እየሰራችሁ የምትልኩትን ገንዘብ ለእነዚህ ሰዎች ስትሰጧቸው እነዚህ ሰዎች ዶላሩን ይወስዱና ለእናንተ ግን በኢትዮጵያ ብር ነው ባንክ የሚያስገቡላችሁ ወይም ለቤተሰብ የሚሰጡላችሁ አይደለ? እነዚህ ሐዋላ የሚሰሩት ሰዎች ዋነኛ ጥቅማቸው እናንተ የምትሰጧቸው የውጭ ገንዘቦች ናቸው። እነዚህን የውጭ ገንዘቦች ቅድም ያልኳችሁ በተለያየ መንገድ ስልጣንን ተገን አድርገው ወይም ደግሞ ባለሀብቶች የሚሆኑ የተለያዩ ሰዎች ከማህበረሰቡ የሚዘርፉት በሚሊየን የሚቆጠር ገንዘብ አለ አይደለ? ያንን ገንዘብ ህጋዊ የሚያደርጉት እንዴት ነው? ለነዚህ ሐዋላ ለሚሰሩት ሰዎች በጠየቋቸው ገንዘብ ዶላር ይገዙበታል ማለት ነው። ለምሳሌ እኔ በህገ ወጥ ገንዘብ 100 ሚሊዮን ብር ዘርፌ ከሆነ ይሄንን ብር ከሀገር ለማሸሽ ከነዚህ ሐዋላ ከሚሰሩት ሰዎች ዶላር ገዛበታለሁ ማለት ነው። ቅድም እነ ሐዋላ የሚሰሩት ሰዎች እናንተ የሰጣችኋቸውን ዶላር በ200 ብር ሸጡላችሁ አይደለ? ለነዚህ ባለሀብቶች ደግሞ አንዱን ዶላር 300 ብርም 400 ብርም ቢሏቸው እነዚህ ያለፉበት በህገ ወጥ ያገኙት ገንዘብ ስለሆነ በተባሉት ገንዘብ ይሄ ገንዘብ ዝም ብሎ ሜዳ እንዳይወድቅባቸው ህጋዊ ለማስመሰል ያንን ዶላር ይገዙበታል ማለት ነው። ስለዚህ ያንን ዶላር በሚገዙበት ሰዓት እነዚህ ህገ ወጦች ምን ሆኑ ማለት ነው? ህጋዊ መሰሉ። ከዛ ዱባይ ላይ ቤት ይገዙበታል፣ ውጭ ሀገራት ላይ ኢንቨስት ያደርጉበታል። ከፈለጉ ሀገር ውስጥም ደግሞ የሆነ ፍቃድ አውጥተው ከውጭ ሀገር እቃ አስመጭም ሊሆኑበት ይችላሉ። ከዛ ይሄ ብር ከየት አምጥታችሁ ነው ተብለው በሚጠየቁበት ሰዓት ቅድም እንዳልኳችሁ መኒ ላውንደሪ ስላደረጉት ገንዘቡን ህጋዊ ወደሚመስል መንገድ ስለቀየሩት ንግድ ተቋም ከፍቼ ነበር፣ በዛ ንግድ ከውጭ ያስመጣሁትን እቃ እየሸጥኩኝ ነው እንደዚህ ሀብት ያፈራሁት ብለው መንግስትንም ማታለል ይችላሉ። ወይም ያ ህገወጥ የሚመስለውን ገንዘብ ወደ ህጋዊ የማስመሰል ስራ ይሰሩበታል ማለት ነው። ቅድም ባልኳችሁ የዘረፉትን ከነዚህ አካላቶች እየገዙ። ስለዚህ አሁን ልነግራችሁ የፈለኩት ዋናው አንኳር እዚህ ጋር ነው ያለው። አሁን መንግስት ኃይለኛ እርምጃ ወስዳለሁ ብሏል። ቅድም እንዳልኳችሁ ይሄን አይነት ተግባር የሚሰሩትን ሰዎች ሳያቀርቱ አይደለም፣ ነገር ግን ብዙ መጣራት ያለባቸውና የተወሳሰቡ ነገሮች ስላሉ እነሱን ግን ከምን ጊዜውም በላይ በአሁኑ ሰዓት አጥርቶ እየጨረሰ ያለበት ሂደት ላይ ስላለ አሁን እነዚህን ሐዋላ የሚሰሩትን ሰዎች በሙሉ ገንዘባቸውን እዚህ ጋር ሊያግድባቸው ይችላል። ያኔ እናንተ በምን እንደምትጎዱ ልነግራችሁ ነው። ዋናው ቁም ነገር እዚህ ጋር ነው። ብዙ ያብራራውላችሁ ለጀነራል እውቀታችሁም እንዲሆንላችሁ ነው። ከዚህ ቀደም በታማኝነት ወደ ሀገር ገንዘብ የሚልኩላችሁ ሰዎች አሁን ላይ ያ ታማኝነታቸው ሊጠፋባችሁ ይችላል። ለዚህ ነው በባንክ ላኩ ወይም በሌላ ላኩ ልላችሁ አይደለም ያልኳችሁ። አሁን ከምንጊዜውም በላይ ገንዘባችሁን በእጃችሁ ያዙ። በባንክም አትላኩ፣ ምንም አትበሉ። ነገሮች እስኪረጋጉ በእጃችሁ ገንዘባችሁን ያዙ። ግዴታ ደግሞ ወደ ሀገር መላክ ካለባችሁ በህጋዊ መንገድ በባንክ እንድትልኩ ነው። እዚህ ላይ ነው ማስመር ያለባችሁ። ምክንያቱም ከዚህ በፊት እኮ ይሄ ሰው አልበላኝም፣ እስከዛሬም 4ም 5ም ዓመት በሱ ነበር የምልከው፣ በጣም ታማኝ ነው፣ የላኩለትን ሁሉ ያደርሳል ምናምን ልትሉ ትችላላችሁ። እነዚህ ታማኝ የተባሉ ሰዎች በአሁን ሰዓት እናንተን የሚበሉበት
ዋነኛው ምክንያት ምንድነው? ነገሮች ስለሚያስገድዳቸው ነው። ለምሳሌ ለእናንተ እኔ በታማኝነት ገንዘብ ምልክ ሐዋላ ምሰራ ሰው ሊሆን ይችላል። ታዲያ ይሄንን ስራዬ መንግስት ደርሶበት ያለኝን ገንዘብ በሙሉ ባንክ ቤት ቢያግድብኝ፣ እንደገና ደግሞ እጄ ላይ ያለውን በሙሉ ቢወስድብኝ ከየትም ገንዘብ ላመጣ አልችልም አይደለ? ስለዚህ እኔ እንደገና ሰርቫይቭ እንዳረግና ራሴን ለማቋቋም ገንዘብ ከማን ነው የምወስደው? ከእናንተ ነው የምወስደው። እናንተ እዚህ ጋር ገንዘብ መታገዱን መወሰዱን ስለማታውቁ እንደ ሁልጊዜው ገንዘብ በምትሰጡኝ ሰዓት ያንን ገንዘብ ግን ወደ ሀገር አልከውም። አንደኛ ይሄ አይነት ሲስተም ተቀሽቷል። ከአሁን በኋላ እንደ በፊቱ ከእናንተ ገንዘብ እየወሰዱ ከእናንተ የወሰዱትን ገንዘብ ደግሞ ለህገ ወጦች በእጥፍ እየሸጡ ነበር እነዚህ ሰዎች የሚተዳደሩት የነበረው። አሁን መንግስት ይህንን ሲስተም ከቀጨው ግን እነዚህ ሰዎች ከእናንተ የወሰዱትን ገንዘብ በእጥፍ ለእናንተ መክፈል አይችሉም። ኬት አምጥተው ይከፍሏችኋል? ድሮ እኮ እንዳልኳችሁ ለእናንተ በ200 ብር የሸጡላችሁን ለህገ ወጡ ደግሞ 400 ብር ሸጠው እጥፍ ያተርፉበታል። ለእናንተ ከስረው የሸጡትን በእጥፍ ከዛኛው አካል ያገኙ ነበር። አሁን ያኛው አካል የማይገዛቸው ከሆነ ዶላር ስትሰጧቸው ብሩን ኬት አምጥተው ይሰጧቸዋል። ስለዚህ ከምንጊዜውም በላይ ውጭ ዓለማት ላይ የምትኖሩ ሰዎች ከአሁን በኋላ በብላክ ማርኬት ወይም ደግሞ ሐዋላ ልኬ ገንዘቤ አገር ይገባልኛል ብላችሁ እንዳታስቡ ነው የምላችሁ። በጣም ልትጠነቀቁ ይገባችኋል። እስከዛሬ አልካደኝም ብዙ ገንዘብ ልክ ያለው በሱ በኩል ልትሉ ትችላላችሁ። ይሄ ሰው የእናንተን ገንዘብ በአሁን ሰዓት የሚበላው ተገዶ ነው። ያለውን ገንዘብ ከተወሰደበት ከየትም አምጥቶ የእናንተን ገንዘብ ሊከፍል አይችልም። ሲስተሙ ከተቋረጠበት በየትኛውም መንገድ ለእናንተ ከስሮ ሊመነዝርላችሁ አይችልም። መንግስት የወሰደበትን ብር በእናንተ ብር ነው የሚያካክሰው። ስለዚህ ከዚህ ገበያ ይወጣል። በቃ ንግዱን ዘግቶ ወደ ሌላ ስራ ውስጥ ይሰማራል ማለት ነው፣ ደህና ብር ከሰበሰበ በኋላ። ከዛ በኋላ ያንን ሰው ብትፈልጉት ምን ብትሉት አታገኙትም። ለምሳሌ አንድ ነጋዴ ረዘም ላለ ጊዜ ገበያ ውስጥ ሊቆይ የሚችለው የሚያተርፍ ነገር ሲያጋጥመው ነው አይደል? እኔ ትልቅ ሱቅ ከፍቼ ገዢ ከሌለኝ የዛ ሱቅ ጥልቀት ለኔ ምንም አይደለም አይደል? ኪሳራ ነው እንጂ ገቢ ከሌለው ምንም ማድረግ ስለማልችል ያንን ትልቅ ያልኩትን ሱቅ እዘጋዋለሁ። ለዚህ ነው ብዙ ጊዜ ትሰማላችሁ አይደል? ፋብሪካ ገንብተው 200 300 ሰው ቀጥረው የሚያሰሩ ሰዎች ሲከስሩ ያንን ትልቅ ፋብሪካ ለምንድን ነው የሚዘጉት? በቃ ኪሳራ ደረሰባቸው። ያ ፋብሪካ ገበያ የለውም፣ ሽያጭ የለውም። ስለዚህ ለሰራተኛው ኬት አምጥቶ ደሞዝ ይከፍላል? መክፈል ካልቻለ ደግሞ እሱ ጋር ተቀጥሮ የሚሰራ ሰራተኛ ሊኖርም አይችልም። እሱም ደግሞ የሚከፍለው ነገር ስለሌለው ያለው አማራጭ ምንድን ነው? ያንን ፋብሪካ መዝጋት፣ ሱቅም ያለው ሱቁን መዝጋት ነው። አሁን በወጣው በአዲሱ አዋጅ እነዚህ ሐዋላ የሚሰሩ ሰዎች እንደ ሱቅና እንደ ፋብሪካ ብላችሁ አስቧቸው። እስከዛሬ ፋብሪካቸው ሱቃቸው ያልተዘጋው ከእናንተ ያገኙትን ዶላር በእጥፍ የሚገዛቸው ህገወጥ ሰው ስለነበረ ነው፣ ሰርቫይቭ አድርገው የቆሙት ማለት ነው። በአሁን ሰዓት እነዚህ ህገወጦቹ ከተያዙ፣ ሲስተሙ ከተቋረጠ ከእናንተ የገዙትን ብር ለሌላ መሸጥ ስለማይችሉ ኪሳራ ነው የሚሆኑት። ከእናንተ በእጥፍ ገዝተው እንደገና ደግሞ ገዢ ከሌላቸው ኪሳራ ውስጥ ወደቁ ማለት አይደል? ስለዚህ ከእናንተ የወሰዱትን ገንዘብ እንደ በፊቱ በታማኝነት አያደርሱላችሁም። የያዙትን ይዘው ይሰወራሉ፣ ወደ ሌላ ዘርፍ ይገባሉ። አንድ ነጋዴ ሱቅ ከፍቶ ከከሰረ ምንድን ነው የሚያደርገው? ሱቁን ዘግቶ ወይ ወደ ሌላ ንግድ ውስጥ ነው የሚገባው ወይ ከናካቴው ከንግድ ዓለም ነው የሚጠፋው። ስለዚህ እንዳልኳችሁ ይሄ ሲስተም ሲቋረጥ እነዚህ ሰዎችም ሱቃቸውን ዘግተው እንደጠፉ አድርጋችሁ አስቡትና ድጋሚ ይሄንን ገንዘባችሁን አታገኙትም። ከዚህ ቀደም እነዚህ ሰዎች ሰርቫይቭ ሲያደርጉ የነበረው ህግ ይወጣል። ያ ህግ ግን ተፈጻሚ ስለማይሆን ለምሳሌ በተለያየ ጊዜ እኮ ሐዋላ የሚሰሩ ሰዎች ገንዘባቸው ይዘረፍባቸዋል ወይም ይወረስባቸዋል አይደል? ከዛ ድጋሚ ከዛ ስራ ውስጥ የማይጠፉት ለምንድን ነው? አንድ ወይ ሁለት ሶስትም የሆኑ ግለሰቦች እንጂ የተያዙት ሁሉም አይደለም የተያዙት። እዚህ ጋር የተወሰደበት ሰውዬ ነገ ጠዋት በተዘዋዋሪ ያንን ገንዘብ በጥፍ ያገኘው ነበር። እንዴት ነው የሚያገኘው? ቅድም ባልኳችሁ መሰረት ነው። እጁ ላይ ቤትም ብሎ ከእናንተ የውጭ ገንዘብ ሲያገኝ ያን የውጭ ገንዘብ ለሌቦች እሱ ባለ ዋጋ ነው የሚሸጠው። በተመቸው 500 ቢላቸው ይገዙታል። ምክንያቱም ያ የተዘረፈ ገንዘብ ነው፣ አያሳሳም። ዋናው ህጋዊ ማስመሰል ስለሆነ የነዛ የሌቦቹ ዓላማ በተገኘው ገንዘብ ዶላር ነው የሚገዙበት። ስለዚህ እነዚህ ሰዎች የከሰሩትን ገንዘብ በእጥፍ በአንዴ ያገኙት ነበረ። አሁን ግን ያ ነገር ከተቀጨ
እነዚህ ሰዎች የተወረሰባቸውን ገንዘብ ከየት አምጥተው ድጋሚ ሰርቫይቭ ሊያደርጉ ይችላሉ? ዋናው ሐሳብ እዚህ ጋር ስላለ ይሄ አዋጅ እንደዚህ ቀደሙ ዝም ብሎ መስሏችሁ ገንዘባችሁን ከዚህ በፊት እምልክበት ነው ታማኝ ነው ምናምን ብላችሁ እንዳትበሉ እንድትጠነቀቁ ነው። ይህንን ቪዲዮ ለብዙ ሰው ሼር አድርጉት። በየትኛውም የዓለም ክፍል ያላችሁ ሰዎች ከምን ጊዜውም በላይ ጥንቃቄ እንድታደርጉ ነው። ቅድም እንዳልኳችሁ መላክ ከፈለጋችሁ በባንክ ላኩ። አይ በባንክማ አያዋጣኝም እስከዛሬ እንደምልከው በህገ ወጥ መንገድ ልኬ በእጥፍ ይመነዘርልኛል ብላችሁ ግን እንዳታስቡ። ከሁለት ያጣ እንዳትሆኑ። በባንክ መላክ አልፈልግም ካላችሁ እንኳን ያንን ገንዘባችሁን ራሳችሁ ጋር አስቀምጡት። በቃ የሆነ የተረጋጋ ነገር እስኪመጣላችሁ ይሁን ምንም ይሁን ከፈለጋችሁም እዛው ሀገራችሁ ላይ ተጠቀሙበት። ያን ገንዘብ ግን በህገ ወጥ መንገድ በፍጹም እንዳትልኩ። ምናልባት ይህንን ስል እንግዲህ ህገ ወጥ የሚሰሩ ሰዎች ሀሳቤ ቅር ሊያሰኛቸው ይችላል። የኔ ዋና ዓላማ ግን የማቀውን ነገር ለወገኔ አካፍዬ አንድም ሁለትም ሰው ማትረፍ ከቻልኩኝ የህሊና እርካታ ስለሚሰማኝ ነው። እንደምታውቁት በገንዘብ ዙሪያ ብቻ አይደለም በየትኛውም ኢሹ ላይ እኔ ከእውነት ጎን በመቆም ነው የምታወቀውና የቪዲዮ ዓላማም አንዱን ጠቅሞ አንዱን ለመጉዳት ስላልሆነ አንድና አንድ ዓላማው በሰው ሀገር ለፍታችሁ ጥራችሁ ግራችሁ ያመጣችሁትን ገንዘብ የትም ሜዳ ላይ እንዳይባክንባችሁ ያስተላለፍኩት መልእክት ነው። እንደ ቀልድ እንዳታዩት። ላልሰሙ አሰሙ። መልካም ጊዜ